ለሰሜን ሸዋ ከፊል ኦሮሚያ ለአፋር ክልል እንደ አማራጭ ሆኖ ዩኒቨርሲቲያችን ይህንን አገልግሎት በመጀመሩ በጣም ነው እኔ ትልቅ ደስታ ነው የተሰማኝ። ፓርትነርስ ኢን ኤዱኬሽን ኢትዮጵያ ደግሞ በብዙ ዘርፍ ይሰራል። በትምህርት፣ በጤና፣ ኮሚኒቲ ላይም የተለያዩ ኢንጌጅመንቶች እንዳሉ የተወሰነ ለማንበብ ሞክሬያለሁ። ስለዚህ ፓርትነርስ ኢን ኤዱኬሽን ደግሞ ብቻውን ስራዎችን ከኮሚኒቲ ጋር ሊሰራ አይችልም ብለን እናምናለን። ስለዚህ ዊን ዊን በሆነ መልኩ እኛም በትምህርትም ዘርፍ በጤናውም ዘርፍ ኤኒ ኮሚኒቲ ላይ ለሚደረጉ አክቲቪቲዎች እንደ ዩኒቨርሲቲ ዘርፈ ብዙ ዲፓርትመንቶች፣ ኮሌጆች ስላሉን አብረን የምንሰራበት ትልቅ እድል አለ ብዬ ነው የማምነው። ስለዚህ በቀጣይ ይህን የተጀመረውን ማጠናከር ነገ ትምህርት ቤት ላይ ኮሚኒቲ ላይ በተለያየ ዘርፍ የሚሰሩ ስራዎችን አብረን አቅደን ለመስራት የዚህን አካባቢ ተደራሽ ለማድረግ እንደ ዩኒቨርሲቲ ቁርጠኛ ነን። እኛ እናግዛለን። እኛ ስራ ስንሰራ ጠባቂ በመሆን ስራ መስራት የለብንም ብለን ነው የምናስበው። ከሳምበዲ ወይም ከሆነ ኦርጋናይዜሽን የሆነ ነገር ካለ የጎደለ እየሞላን ስራ መስራት አለብን እንጂ እስኪሟላ እያልን ከዛ ከሆነ ድርጅት እየጠበቅን ስራ መስራት የለብንም እና ማቺንግ ግራንት ላይ ማቺንግ ፈንድ ላይ ትኩረት አድርገን እየሰራ ነው። ስለዚህ ሌላም ዘርፍ ከመጣ ኮሚኒቲውን እስከጠቀመ ድረስ ምክንያቱም እኛ እዚህ ያለነው ኮሚኒቲውን ለመጥቀም ነው እዚህ የተቀመጥነው። የሆነ ሲድ መኒ ካለ ቀሪውን ደግሞ ዩኒቨርሲቲው እየደገፈ ሰፊ ስራ መስራት እንችላለን እናንተ በምትሰሯቸው ዘርፎች። ስለዚህ ከእናንተና ከኛ የሚጠበቀው ምንድነው? ቀድሞ ፕላን ማድረግ፣ የተለያዩ ፕሮጀክቶች ካሉ በጋራ የምንጽፋቸው ካሉ በጋራ አፕላይ የምናደርግባቸው እነሱ ማድረግ ወይ ካለን ፈንድ ደግሞ ማች አድርገን ስራዎችን መስራት እንችላለን። እንደ ዩኒቨርሲቲ እኛ ቁርጠኛ ነን። እዚህ በኋላ ቤታችሁ ነው። እናንተን ደግሞ ኢዚሊ እንደ ቀኝ እጃችን ኪ ፓርትነር አድርገን ይዘን አብረን ብዙ ስራ መስራት እንችላለን። እዚህ ጋር አገልግሎት የሚፈልግ የተጎዳ ማህበረሰብ አለ። ኢኮኖሚካሊ በብዙ ዘርፉ ጉዳት ያለበት እና ችግር ያለበት ህዝብ ማገልገል አለብን። ይህን ለማገልገል ደግሞ የሆነ ነገር መፍጠር አለብን። እዚህ የተቀመጥነው የሆነ ነገር ጥለን ለመሄድ ነው በሚል ነው። ሌላ ኢንተረስት አይደለ ሁሌ ነው እዚህ ጋርና ዛሬም ብዙ አላለቀም። የሚቀሩት ነገሮች አሉ። ግን በከፊል ይሄን አስመርቀን ትንሽ አገልግሎት እየሰጠን እያሳደግን እንሄዳለን ብለን ነው። ይሄንን የምትመሩት ባለሙያዎች ስፔሻሊስቶች እና የአይን ሕክምና ባለሙያዎች በቂ ሰው ኃይል እንዳለ ስፔሻሊስትም አለ። ሌሎችም ማስተርስ ያላቸው 1-2-3 ባለሙያዎች እንዳሉ መረጃ ወስጃለሁ። ይሄንን ዊንግ እስካሁን ከተጀመሩት ዊንጎች የተሻለ አገልግሎት ለመስጠት በመንፈሳዊ ቅናት በኮምፒቲሽን ይሄንን ዊንግ ከሌሎቹ የተሻለ ለማድረግ በሚል መስራት አለባቸው። ስራ ሲሰራ ብዙ ጎደሎች ይኖራሉ። ጎደሎች ካሉ ተስፋ ቆርጦ ዝም ሳይሆን ባለው አገልግሎት እየሰጠን ያ ደግሞ እንዲሟላ ሞጋች መሆን አለበት። ሰው አሁን ሲሞግት ክርክር ሲያደርግ ለግሉ ሳይሆን ለተቋሙ ስለሆነ እንግዲህ በጣም ደስ ብሎኛል። በጣም ነው የማመሰግናችሁ። መልካም የስራ ዘመን፣ ውጤታማ አገልግሎትና ማህበረሰባችን ደግሞ እርካታ የምንጨምርበት እንዲሆንልን እመኛለሁ። አመሰግናለሁ። ዘንድሮ ላይ ብዙ እቃዎች ገብተዋል። ብዙ እቃዎች ወደ ከአይን ሕክምና ውጭ ያሉት ላይ ብዙ መሻሻሎች እየታዩ ነው እንደምታዩት። ስለዚህ ይህን ፎቅ ኦልሞስት እያለቀ ነው። ምናልባት within 2 to 3 months አብዛኛው ነገር ፈንክሽናል ይሆናል ብለን እናስባለን። ስለዚህ ለዛ ደግሞ አብዛኞቹ እቃዎች ገብተው የተቀመጣሉ። በጣም ትንሽ እቃዎች ደግሞ የሚቀሩናሉ። እሱ ኔክስት ይር እናሟላለን። እንደዚህ አይነት ነገር ኢኒሼቲቮች በጣም ብዙ ነገር እንድናሳካ ያደርገናል። ስለዚህ ለሰርቪሱ ብቻ አይደለም ትምህርት ላይ ጥራት ላይ ብዙ ለውጥ ያመጣል። ስለዚህ ወደፊት ላይ ደግሞ ሳይካትሪና ኤኤንቲ እንዲሁም ዴንታል የምንከፍትበት ዌይዎችን እንፈልጋለን። በተለይ ይሄ ህንፃ ከተጠናቀቀ በኋላ የተወሰነ ኔክስት ላይ ሰርቪስ እናሰፋለን የሚለው ነገር
ይኖራል ማለት ነው። ቀጣይ ግን የምንሰራቸው ደግሞ እዚህ ደብረ ብርሃን እዚህ ሆስፒታል ዙሪያ ያሉ 4 ቀበሌዎችን ደግሞ የኢንሰንቲቭ እየከፈልን የኮሚኒቲ ሄልዝ ወርከር ቀጥረን ከጤና ጣቢያው ጋር በመሆን ከደብረ ብርሃን ጤና ጣቢያ ጋር በመሆን የአይን ምርመራ ሙሉ ቤተሰቡ እነዚህ 4 ቀበሌዎች ላይ ሙሉ እንሰራለን። ስክሪን እየተደረገ እዚህ ሊንክ ይደረጋል ማለት ነው። እስካሁን ድረስ ያኛውን መስራት እንችል ነበር። ይሄኛው እስኪቋቋም እየጠበቅን ነው። እኛ ስክሪን የምናደርገው ስራችን የምንሰራው ከእናንተ ጋር ስለሆነ ስለዚህም በምናደርግበት ጊዜ የበለጠ ሰርቪሱ እየሰፋና ፕሮሞሽኑም የበለጠ እየኖረ ይሄዳል ማለት ነው። ወደፊት ብዙ ነገሮችን እንሰራለን። በጣም የምንመራረቅበት ማህበረሰቡ ደግሞ ሲጠቀም ስናይ እጅግ በጣም የምንደሰትበት ነው የሚሆነው። ይሄ ምክንያቱም ዛሬ ለምሳሌ የመነጽር ክፍል የከፈትነው የመጀመሪያው ሆስፒታል ነው፣ መንግስት ሆስፒታል እዚህ ከተማ ላይ የለምና እንደዚህ ፕራውድ የምናደርግባቸው ብዙ ስራዎች ይኖራሉ። ወደፊት ደግሞ እንደው ከድርጅቱም ባለፈ ብዙ ሊንኬጆች ስላሉን ኤኒ ነገሮች ሲኖሩ ኮሚኒኬት እየተደራረግን ምንድን ነው የሚያስፈልገው፣ ከየት ነው የምናመጣው መነጽር ነው የሚሉ ነገሮችንም ደግሞ ኢንተርናሊ በደንብ ኮሚኒኬት እያደረግን የምንቀጥል ይሆናል። ስላደረጋችሁልን ሁሉ ደግሞ እጅግ በጣም ክብረት ይስጥልኝ ማለት እፈልጋለሁ። አመሰግናለሁ።